ሰባተኛው ሀገራዊ ምርጫ መካሄዱ ይታወቃል። በዚህ ምርጫ ላይ ብዙ አነጋጋሪ አወዛጋቢ ጉዳዮች ሲነሱ እንደነበር ይታወቃል። ከዛ አነጋጋሪ ከነበሩ ሁነቶች ውስጥ የሚያዝናና የሚያስደስታችሁ ፈታ ሊያደርጋችሁ የሚችል ቪዲዮ ልጋብዛችሁና እንከታተለው። አንድ እድሜ ባለጸጋ ሰው ከዘራቸውን ይዘው ምርጫ ሊመርጡ ወደ አንድ የምርጫ ጣቢያ በዝግታ እየተራመዱ ሄዱ። ምርጫ ጣቢያው እንደደረሱ እንዲህ ብለው ጠየቁ። ባለቤቴ ድምጽ ሰጥታ ይሆን? የባለቤቱ ስም ማን ነው? ስናፍቅሽ ዘገየ። አዎ በጠዋት መጥተው ድምጽ ሰጥተው ሄደዋል ብሎ የምርጫ አስፈጻሚው መዝገቡን ከነፊርማው ሲያሳያቸው ሽማግሌው አንገታቸውን እየነቀነቁ እንዲህ አሉት። ወይኔ ውዴ ሚስቴ ከሞተች 25 ዓመት ሚስቴ ከሞተች 25 ዓመት ሆና እሷ ግን በየ5 ዓመቱ እየመጣች ትመርጣለች። ዛሬ በጠዋት የመጣሁት በድንገት አገኛት ብዬ በቃ ከዚህ በላይ በቃ አለው ግን አልሄድም። በቃ እንግዲህ እንደ ሽማግሌው ሚስት በየ5 ዓመቱ ከሰማይ ቤት እየመጡ ድምጽ በሚሰጡባት ሀገር ከሙዚቃ የተባለው ሙዚቃ አቀናባሪ ነው ሄሎ ተወዳደሩ ሊደንቃ አይገባም። ይልቁንስ ጃሉድ የተባለውን ዘፋኝ አምጣልን ለኛ ክፍለ ከተማ ዋና ስራ አስፈጻሚነት እንፈልጋለን። እንደሰማችሁት ነው እንግዲህ ብዙ አወዛጋቢ አነጋጋሪ እነ ኢቢሲ እነ ፋና ሲዘግቡት ከነበሩ ቀልድ በሚመስሉ ኮሜዲ በሚመስሉ ምርጫ ውዝግቦች እንደነበሩ ይታወቃል። ምንም እንኳን ፍትሃዊና ዲሞክራሲያዊ ምርጫ መካሄዱ እንግዲህ ድርሻ የተሰጣቸው ኮታት ያገኙም ምርጫ አካባቢዎች እንደነበሩ መቼም የሚዘነጋ አይደለም። ወደፊት ምናልባት እንደዚህ አይነት ምርጫዎች ቢስተካከሉና ፍትሃዊ የሆነ ምርጫ ዜጎች እኩል የሚወዳደሩበት ቀድሞ ሴታፕ የሚደረጉ ሳይሆን በኩል ውድድራቸው ግን ፍትሃዊ የሆነ ከማንነት የወጡ ከእውነት ጋር የቆሙ መርህን የተከተሉ ወደፊት ምናልባት ይመጣል ብዬ አስባለሁ። አሁን ጅምሮቹ ጥሩ ናቸው። ጅምሮቹን አበረታታት አስፈላጊ ነው። ሁሉም ነገር መኮነን ተገቢ አይደለም። ያው ምርጫውን ቢቀር ችግር ነው በራሱ ወደፊት ለምንፈጥረው ዲሞክራሲያዊ መሰረት ሊሆን ይችላል። ምርጫው ፍትሃዊ ዲሞክራሲ ነው እስካላችሁ ድረስ እኛም ፍትሃዊ ዲሞክራሲያዊ ምርጫ ነው ብለን የመቀበል ግዴታችን እንደመሆኑ መጠን እሱን እናከብራለን። ወደፊት ግን በደንብ ሊታሰብበትና ስለ ምርጫ ከመታሰቡ በፊት መደረግ ያለበት ነገር መደረግ አለበት። ፓርቲዎች በፈለጉበት አካባቢ በነፃ ሆነው መንቀሳቀስ የሚችሉበት ዲሞክራሲን ማስፈን የሚችሉበት መሆን አለበት። በሀገራቸው ውሳኔ ላይ በሀገራቸው በሚመለከት ነገር ዳር ተመልካች ሆነው የሚቀመጡበት ሳይሆን በሀገራቸው ጉዳይ ላይ ግን ሁሉም እኩል የመወሰን ስልጣን እንዳለው የሚመረጠው መንግስት ግን ለሁሉም እኩል መሆኑን ለተወሰነ ወገን እንዳልሆነና ሁሉም አሳታፊ የሚሆንበት መሆን አለበት ብዬ አስባለሁ። ወደፊት የቤት ስራ መሰራት አለበት። ሀገራችን ለጥቂት ሰዎች ብቻ ሀገር አይደለችም። ሀገራችን የሁላችንም ሀገር ነች። በምርጫ ጉዳይ እያንዳንዱ ድርጊት ለሁላችንም ይመለከተናል። በዝምታ ዳር ሆኖ መመልከት ሳይሆን እዛ ውስጥ ኢንቮልቭ በማድረግ ሀሳብ በመስጠት ዳር የተማሩ ሰዎች ገሸሽ ብላችሁ ዳር ተመልካች ሆናችሁ መተቸት ሳይሆን ቀርባችሁ ከመንግስት ጋር ተነጋግራችሁ ፍትሃዊ ምርጫ መደረግ አለበት። እንዲሁም ጫካም ያለ ጫካ ለጫካ ከመዝለል መጥቶ ሰላማዊ ነገር ማድረጉ መወዳደር፣ መፎካከር፣ ጤናማ ዲሞክራሲ መፍጠር ሰውን በመግደል ሳይሆን በጋራ የጋራ ራዕይ በመያዝ በንግግር በማመን
ሀገራችን ወደ ተሻለች ቁመና ማድረስ አለብን። ያለን ሀገር ነው። የፈረሱ ሀገሮችን መመልከት ያስፈልጋል። እነ ሶሪያ፣ እነ ኢራን፣ ኢራቅ ማየት ይቻላል። ስለዚህ እነዚህ ሀገሮችን በመመልከት እኛ ከዛ ዙሪት እንዳንወድቅ መጠንቀቅ ያስፈልጋል ብዬ አስባለሁ። ለዛሬ መልእክቴ ይሄን ይመስል ነበር። እጅግ አድርጌ አመሰግናለሁ። ለቻናችን አዲስ ሆናችሁ ፎሎ ማድረግ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ላለው አመሰግናለሁ።